በፍቅር ውስጥ ትልቁ ህመም ምን መሰላችሁ? የልባችሁን አውጥታችሁ ሰጥታችሁ አትወደኝም ሲባል ሁሉም ነገር እያደረጋችሁ ለደስታችሁ ስትሉ ራሳችሁን እየሰጣችሁ መጨረሻ ግን ምንም አታደርግልኝም የሚለው ወቀሳ ሲሆን ያኔ ምንድነው የጎደለው ብላችሁ በባዶነት ይሰማችኋል። ወዳጆቼ ችግሩ ፍቅር ማጣታችሁ ላይ ሳይሆን መግባባት ማጣታችሁ ላይ ሊሆን ይችላል። በፍቅር ዓለም ውስጥ እያንዳንዱ ሰው የራሱ የሆነ ቋንቋ አለው። ልክ አንድ ሰው አንተ በእንግሊዝኛ እየጠየቅከው እሱ በፈረንሳይኛ ቢመልስልህ እንደማትግባቡት ሁሉ የፍቅር ቋንቋችሁ ካልተገጣጠመ ድካማችሁ ሁሉ ዋጋ ያጣል። ዛሬ በጆሲ ማይንድ ጂም የጠፋባችሁን የፍቅር ቁልፍ ፈልገን እናገኛለን። የግንኙነት ህይወታችሁን የሚቀይሩ 5 የፍቅር ቋንቋዎችን በዝርዝር እንመለከታለን። የታሪኩ መጀመሪያ ዮናስና ሜሮን አብረው ለዓመታት ኖረዋል። ዮናስ ለቤተሰቡ ደህንነት ሲል ሌት ተቀን ይለፋል። ቤት ውስጥ የሚበላሹ ነገሮችን ይጠግናል፣ የቤት ውስጥ ዕቃዎችን ያሟላል። ሜሮን የፈለገቻቸውን ነገሮች ሳትነግረው ገዝቶ ያመጣላታል። ለዮናስ የመስዋዕትነት ትልቁ የፍቅር መገለጫው ነው። ሜሮን ግን በውስጧ እየተወለገች ነው። ዮናስ እቤት ሲመጣ ስራው ላይ ነው። እኔን አያየኝም አያወራኝም ብላ ታስባለች። እሱ ለሷ ብሎ ደክሞ ሲመጣ እሷ አልተወደድኩም ብላ ታለቅሳለች። ሁለቱም ተጎጆች ናቸው። ዮናስ በፍቅር ስም እየደከመ ነው። ሜሮን ደግሞ በፍቅር ስም እየተራበች ነው። እንደነሱ ላለመሆን እነዚህን 5 ቋንቋዎች መለየት አለባችሁ። አንደኛ፣ የምስጋና ቃላት። ለአንዳንድ ሰዎች እወድሃለሁ የሚለው ቃል ብቻ በቂ አይደለም። እነሱ የሚፈልጉት ማንነታቸው ዕውቅና እንዲያገኝ ነው። ይህ ልብስሽ በጣም ያምራል፣ ስለደከምክ አመሰግናለሁ ወይም በአንተ እኮራለሁ የሚሉ ቃላት ለእነዚህ ሰዎች እንደ ነዳጅ ናቸው። ድምፅህን ሰምተው የምታደንቅበት ምክንያት ሲረዱ ነው ፍቅርህ የልባቸው የሚመስላቸው። ኳሊቲ ታይም። ይህ ቋንቋ ስልካችሁን ዘግታችሁ አይን ላይን ተያይታችሁ የምታሳልፉት ደቂቃን ይመለከታል። ለአንዳንዶች አብሮ መኖር ማለት በአንድ ቤት ውስጥ መቀመጥ ሳይሆን ሐሳብ መጋራት ነው። ለጥቂት ደቂቃዎች ብቻ ትኩረት ሰጥታችሁ ብታወሯቸው ከማንኛውም ውድ ስጦታ በላይ ተወድጃለሁ የሚል ስሜትን ይሰጣችኋል። ትልቁ ስጦታችሁ የእናንተ መገኘት ነው። ሶስተኛ፣ ስጦታ መቀበል። ብዙዎች ይህንን ቋንቋ ከገንዘብ ጋር ያያይዙታል፣ ግን ስህተት ነው። ስጦታው ዋጋው ሳይሆን አስቤልሃለሁ የሚለው መልእክት ነው ትልቁ ነገር። በመንገድ ላይ ስትመጣ የገዛኸው አንድ አበባ ወይም የወደደችውን ከረሜላ ይዘህላት ብትገባ እኔ እያለሁ እሱ ስለኔ እያሰበ ነበር የሚል ትልቅ ትርጉም ይሰጣታል። ስጦታ የእይታ ምስክር ነው። የአገልግሎት ተግባራት። እነዚህ ሰዎች ፍቅርን የሚያዩት በንግግር ሳይሆን በተግባር ነው። ልክ እንደ ዮናስ ቤት ውስጥ ማገዝ፣ ምግብ መስራት ወይም አብሮ ስራ መስራት ለእነሱ ትልቅ መስዋዕትነት ነው። እወድሻለሁ ከምትላቸው ይልቅ ሳህኑን ብታጥብላት ፍቅርህን በተግባር አየሁት ትላለች። ተግባራችሁ ከቃላችሁ በላይ ይጮሃል። አካላዊ ንክኪ። ይህ ቋንቋ ወሲብን ብቻ አይመለከትም። እጅ ለእጅ መያያዝ፣ ማቀፍ ወይም ትከሻን መታ መታ ማድረግ ለእነዚህ ሰዎች የደህንነትና የመረጋጋት ምንጭ ነው። አጠገባችሁ መሆንህንና ንክኪው አለሁልሽ የሚል ቃል 1000 ቃላት የማይገልጹትን ድጋፍ ይሰጣቸዋል። ንክኪ ለነሱ የልብ ትርታ ነው። ዮናስና ሜሮን በስተመጨረሻ ተቀመጡና ተነጋገሩ። ዮናስ የሜሮን የፍቅር ቋንቋ ጥራት ያለው ጊዜ መሆኑን ተረዳ። እሷ የፈለገችው ስጦታ ሳይሆን የእሱን ፊትና ንግግር ነበር። ሜሮንም የዮናስ ቋንቋ አገልግሎት መሆኑን አወቀች። እሱ ቤት ውስጥ የሚደክመው ሊርቃት ሳይሆን ሊንከባከባት እንደሆነ ገባት። ከዚህ ቀን በኋላ ዮናስ ስራውን ቀነስ አድርጎ አብሯት መራመድ ጀመረ። ሜሮንም እሱ የሚያደርጋቸውን ነገሮች የፍቅር ቋንቋው መሆኑን አውቃ ማመስገን ጀመረች። ግንኙነታቸው እንደ አዲስ አበበ። ተመልካቾቼ እናንተም ዛሬ ራሳችሁን ጠይቁ። የምትነግሩት የፍቅር ቋንቋ ከፍቅረኛችሁ ጋር ይገጣጠማል? እሱ ስጋ ሲፈልግ እናንተ ዳቦ ብትሰጡት አይጠግብም። መጀመሪያ ቋንቋውን እወቁ። ይህንን ቪዲዮ ከወደዳችሁት ላይክ አድርጉት። ለሌሎችም ሼር በማድረግ ግንኙነታችሁ እንዲስተካከል እርዱ። ስለ ፍቅር፣ ስለ ስነ ልቦና፣ ስለ አእምሮ ጥንካሬ የምንማማርበት ጆሲ ማይንድ ጂም ነው። ሰብስክራይብ በማድረግ ቤተሰቡን በሚቀጥለው ቪዲዮ እስክንገናኝ በፍቅርና በመግባባት ቆዩ። ቸር ሰንብቱ።